በኢዝሚር ከተማ በሚገኝ አንድ የሌሊት ክለብ ውስጥ ሜልተምና ጉልተም የተባሉ ሁለት የቅርብ ጓደኛሞች እየጨፈሩ ጥሩ ጊዜ ለማሳለፍ እየሞከሩ ነው። ነገር ግን በመጸዳጃ ቤት ውስጥ ብቻዋን ተቀምጣ በሐሳብ የጠፋችውን ጓደኛቸውን ኩምሩ ስለተጨነቁ ትኩረታቸውን እየተበታተነ ነው። ኩምሩ የቀድሞ ፍቅረኛዋ ገና ማግባቱን ካወቀች በኋላ ልቧ ተሰብሯል። ስሜቷን ደብቃ ወደ ጓደኞቿ ለመቀላቀል ትሞክራለች። በግድ እየፈለገች ደህና የሆነች ለማስመሰል ትሞክራለች። ነገር ግን እንባዋን መቆጣጠር እስካቅታት ድረስ ህመሙን እየበረታ ይሄዳል። በመጨረሻም ማልዳ ጥላ ለመሄድ እና ወደ ቤቷ ለመመለስ ትወስናለች። ይህ ሁሉ የጀመረው እዚህ ቦታ ላይ ነው። ይህ በ39 ዲግሪ ፍቅር ላቭ አት 39 ዲግሪ ነው። ከ3 ዓመት በኋላ ኩምሩ ከኢስታንቡል የኖረች ሲሆን አሁን ደግሞ ጠበቃ ሆናለች። የተወለደችበትና ከአንዳንድ ጨለማ ትዝታዎች ጋር ከተያያዘችው ኢዝሚር ከተማ በሚገኝ የፍቺ ክስ ልትይዝ ነው። ጉዞዋን ከማድረጓ በፊት ከስነልቦና ሐኪሟ ከጋፉር ጋር ተነጋግራ አስተያየቱን ትጠይቀዋለች። ጋፉር ካለፈው ታሪኳ መሸሹን አቁማ መጨረሻም ሰላም እንድታወርድ ያበረታታል። ይህን ምክር በልቧ መቀበል ኩምሩ ክሱን ለመቀበል እና ወደ ኢዝሚር ለመመለስ ትወስናለች። እዚያው ኢዝሚር ውስጥ ቀጭን ጢም ያለው ቆንጆና ስፖርተኛ ወጣት ሶፋ ላይ ተኝቷል። ስሙ ፈቲ ይባላል። የቅርብ ጓደኛው ዶጋን መጥቶ ሲቀሰቅሰው በድንገት ደንቅቶ ይነቃል። ሁሉም አንድ ትልቅ ህልም ይናገራሉ። ስኬታማ ባንድ መሆን ይፈልጋሉ። ዶጋን አሳዛኝ አስደሳች ዜና ይዞ ይመጣል። በዚያ ምሽት የሚካሄድ ኮንሰርት አለ እና የኢቨንት አዘጋጁ የዶጋንን ጓደኛ ስለሆነ መክፈቻ ዝግጅት እንዲያቀርቡ እድል ተሰጥቷቸዋል። ፈቲ ያመነታል። ለዚያ የሚያክል ትልቅ መድረክ የተዘጋጀ አይመስለውም። በተጨማሪም ቦታ ሩቅ ነው። ከሁሉም የከፋው ደግሞ አባቱ መኪናውን ቀምቶታል። የፈቲ አባት ሰሊም በመኪና ክራይ ቢዝነስ ያለው ሀብታም ሰው ሲሆን ፈቲ የቤተሰቡን ኩባንያ እንዲቀላቀል መግፋቱን ይጠይቃል። ፈቲ ግን ይከለክላል። እሱ የሙዚቃ ህልሙን ብቻ ማሳደግ ይፈልጋል። ወደ ኤርፖርት የሚሄደውን መንገድ ላይ ኩምሩ ስለ ሜልተም ውጪ ሰርግ መልእክቶችን ይደርሳታል። ይህ ወዲያውን አስቸጋሪ ሁኔታ ውስጥ ይጥላላታል። በአንድ በኩል ለጓደኛዋ እዚያ መገኘት ትፈልጋለች። በሌላ በኩል ደግሞ በሰርጉ ላይ በግድ የሚገኘውን የቅርብ ፍቅረኛዋን ላለማግኘት በጣም ፈርታለች። ይህ በእንዲህ እንዳለ ፈቲህ አደጋ ላለመውሰድ ይወስናል። በዚህ ኮንሰርት ለመሄድ ከፈለገ መኪናውን ያስፈልገዋል። ስለዚህ ወደ ሴም ሄዶ እርዳታውን ይጠይቃል። ሴም ይስማማል። ነገር ግን በአንድ ቅድመ ሁኔታ ብቻ ነው። ፈቲህ በዚያን ቀን ከሰዓታት በኋላ በሚመጣ የሴት ደንበኛ ሹፌር ሆኖ መስራት አለበት። ደንበኛውን ለፈቲህ ጥሩ ደረጃ ካቀረበች መኪናዋን የፈቲህ ይሆናል። ያቺ ደንበኛ ደግሞ ኩምሩ ሆና ትገኛለች። ኩምሩ ኤርፖርት ስትደርስ ወዲያውኑ ወደ ፈቲ ትደውላለች። ነገር ግን ፈቲ ከትንሽ ልጅ ጋር እየተጫወተ ስለነበር ትኩረቱን ተበትኖ ስልኩ በሳይለንት ላይ ነበር። ኩምሩ ስሙን አውቃና ነገሮችን አያይዛ አገኘችው። ፈቲ ስለ ስህተቱ ይቅርታ ጠይቆ ወሬ በመጀመር ወዳጃዊ ለመሆን ይሞክራል። ኩምሩ ምንም ፍላጎት የላትም። ቀዝቃዛ ሆና ትቀራለች እና ወደ መኪናው እንዲቀሳቀሱ ብቻ ትነግረዋለች። ብስጭቷ በዚያ ያበቃም። ፈቲ ለተሳፋሪው በሩን መክፈት እንዳለበት እንኳን አያውቅም። ይልቁንም ምንም እንዳልተፈጠረ ነገር አድርጎ እራሱ በካዥዋል ሁኔታ መኪናውን ውስጥ ይገባል። የኩምሩ ብስጭትም እየጨመረ ይሄዳል። በመንገዱ ላይ ፈቲ ቀላል ውይይቶችን በመጀመር ስሜቱን ለማቅለል ይሞክራል። ኩምሩ ከዚህ በፊት ኢዝሚር መጣ እንደሆነ ይጠይቃል። እሷም በእርግጥ ከዚያ እንደሆነች ነገር ግን በግል ምክንያቶች ከ3 ዓመታት በፊት ከተማዋን ጥላ ወደ ኢስታንቡል እንደሄደች ታስረዳለች። ፈቲ የእሷን አለመመቸት ከመረዳት ይልቅ ኢዝሚርን ማመጎስን ይቀጥላል። ከኢስታንቡል ጋር ሲነጻጸር ምን ያህል ውብና ህያው እንደሆነች ይነግራታል። ኢስታንቡል ደግሞ ለስራ ብቻ የሚኖሩ ሰዎች ያሉበትና አድካሚ እንደሆነ ይገልጽላታል። ኩምሩ የነዳጅ መለኪያ መስመር ባዶ ልክ እንደሆነ ስታስተውል ጥንቃቄ የጎደለውን በመሆኑና መኪናውን በትክክል ስላረጋገጠ ትወቅሰዋለች። ፈቲህ እሱን እውነተኛ ሹፌር እንዳልሆነና ይህ ስራ ለቀኑ ብቻ እየደረገ እንደሆነ በካዥዋል ሁኔታ ያምናል። በነዳጅ ማደያው ላይ ፈቲህ በመጨረሻ ግልጽ አድርጎ ይነግራታል። አባቱ የመኪና ክራይ ቢዝነስ እንዳለውና ይህ ስራ በመካከላቸው የተደረገ ስምምነት አካል እንደሆነ ያብራራል። ኩምሩ ጥሩ ደረጃ ካሰጠችው መኪናውን በይፋ የእሱ ይሆናል። ታንኩ እስኪሞላ እየጠበቁ ሳለ ኩምሩ ስለ ስራው ትጠይቀዋለች። ፈቲህ በቦታው ጥሩ ሁኔታ የሚታወቅ ሙዚቀኛ እንደሆነና በኩራት ይነግራታል። ነገር ግን አብዛኛውን ጊዜ የት እንደሚቀርብ ስትጠይቀው በድንገት ዝም ይላል።
መድረሻውን ቦታ ላይ ሲደርሱ ፋቲህ አቅራቢያው የሚገኝ መኪና ማቆሚያ ቦታ ሲፈልግ ኩምሩ አስቀድማ እንድትገባ ይጠይቃታል። ኩምሩ ሊፍቱ በጥገና ላይ መሆኑን ስታውቅ ትገባለታለች። የጥገና ሰራተኞች የጆሮ መቅጃ ስላደረገ የእርዳታ ጥሪዋን መስማት አይችልም። በድንጋጤ ኩምሩ ወደ ፋቲህ ደውላ ተቆልፍባታል ትነግረዋለች። የመኪና ማቆሚያ ቦታ ማግኘት ስላልቻለ ፋቲህ መኪናውን በአንድ ሬስቶራንት ፊት ለፊት ትቶ በኋላ ላይ እዚያም ለማቆም ሲል 25 ምግብ ለመግዛት ቃል ይገባል። ህንፃው ጋር ሲደርስ ፋቲህ ለጥገና ሰራተኛቸው መልእክት ሰጥቶ ኩምሩን ለመረጋጋት ይሞክራል። በሩን እንድትከፍት ያበረታታል እና ትኩረቷን ለመበተን ማውራቱን ይቀጥላል። እንደገና የኢዝሚርን ማራኪነት ከኢስታንቡል ውጥረት ጋር ያነጣጥራል። ይህ ኩምሩን የበለጠ ያበሳጫታል እና በመካከላቸው ያለው ውጥረት ያድጋል። በሰላም ከወጣች በኋላ ኩምሩ ፋቲህን እሷን ከመርዳት ይልቅ ከተማዋን በማሞገስ ላይ ስላተኮረ ትጮህበታለች። ፋቲህ ያደረገውን ትኩረቷን ለመበተንና እንድትረጋጋ ለማድረግ እንደሆነ ያብራራል። ዓላማውን ስትረዳ ኩምሩ በመጨረሻ ይቅርታ ትጠይቃለች። ብዙ ሳይቆይ የኩምሩ ደንበኛ ሄለን በሚያሳስብ ዜና ታገኛታለች። ባለቤቷ ቪቭከት ፍቻቸውን ለማካሄድ 3 ጠበቆችን ቀጥሯል። ይህን እንደ ማሸማቀቅ ማስፈራራት በመቁጠር ኩምሩ አቋሟን ለማጠናከር ፋቲህን እንደ ህግ ረዳቷ አድርጋ ለማስተዋወቅ ትወስናለች። የእርቅ ወይም የመካከለኛ ሂደቱ የመጨረሻ ላይ ይጀምራል። ሁለቱም ወገኖች ቀደም ሲል ንብረቱን እንዴት እንደሚካፈል ተስማምተው ስለነበር ኩምሩ ቪቭከት የተዘጋጁትን ሰነዶች እንዲፈርም ትጠይቃለች። ነገር ግን ነገሮች ያልተጠበቀ አቅጣጫ ይይዛሉ። ቪቭከት ሐሳቡን ይቀይራል። ጠበቃውን አዲስ ስምምነት ያቀርባል። እሱ ጥቂት የንብረቱን ክፍል ብቻ ለመስጠት ፈቃደኛ እንደሆነ ይገልጻል። ቪቭከት በተረዳቸው ሙሉ ሁልጊዜ እሱ ቅናሽ የሚያደርግና የሄለንን ምኞት የሚያሟላ እንደነበረ አሁን ግን ከእንግዲህ ማድረግ እንደሚፈልግ ይናገራል። በሚያገለው ውይይት መካከል ቪቭከት በድንገት የስልክ ጥሪ ደርሰዋል። ሄለን ወዲያውኑ ደዋይዋ ሴት አጋሩ እንደሆነችና ትጠረጥራለች። በተለይ ከክፍሉ ወደ ውጭ ሲወጣ ጥርጣሬዋ የበለጠ ይጠናከራል። እሱን በቅርብ ለመከታተል ኩምሩ ትንሽ ረፍት ጠይቃለች። ቪቭከት በሌላ ክፍል ውስጥ በስልክ ሲያወራ ስታየው በዝግታ ቀርባ መቅረጽ ትጀምራለች። በወረቀት ላይ የሆነ ነገር ሲጻፍ ታስተውላለች። እሱ እንደወጣ ኩምሩ ወደ ውስጥ ሰረቅ ብላ ገብታ የተወሰነውን ማስታወሻ ትወስዳለች። ይህ በእንዲህ እንዳለ ሄለን ለፋቲህ ግልጽ አድርጋ አሁንም ቪቭከት አብዝታ እንደምትወደው ታምናለች። ክሱን ለማሸነፍ የቆጠረችው ኩምሩ ቪቭከት ታማኝ እንዳልነበረ ጠንካራ ማስረጃ ማግኘት እንደምትችል ተስፋ በማድረግ የእርቅ ሂደቱን ለማስቆም ትወስናለች። ከመውጣቱ በፊት ቪቭከት ለሄለን ሜልተም ስለተባለች የጓደኛው ልጅ መጪ ሰርግ በጋጅተዋል ሁኔታ ያነሳላታል። ይህች ሜልተም ደግሞ የኩምሩ የቅርብ ጓደኛ ሆና ትገኛለች። ወደ መኪናው በሚመለሱበት መንገድ ላይ ኩምሩ ለፋቲህ ከሌላ ሴት ጋር ሲያወራ የተቀረጸውን የቪዲዮ ምስል ትነግረዋለች። በተጨማሪም ከሄለን ካገኘችው መረጃ በመነሳት ወረቀቱን ያገኘችውን ጽሑፍ ታሳየዋለች። ኩምሩ አሁን የቪቭከት መኪና ለመመልከት አቅዳለች። ቃሉን ጠብቆ ፋቲህ መኪናውን ከተወበት ሬስቶራንት 25 ፓኬጅ ዳቦ ይገዛል። ኩምሩ በወረቀቱ ላይ ያለውን ጽሑፍ ምን ማለት እንደሆነ ለማወቅ ስትሞክር ፋቲህ ተመልሶ ምግቡን ከሷና አቅራቢያ ከሚገኙ የጎዳና ላይ ህፃናት ጋር ይካፈላል። ደግነቱና እውነተኛነቱን በማየት ኩምሩ ሳታስበው ፈገግ ትለዋለች። በዝግታም ወደ እሱ ስሜት ይይዛታል። የቪቭከትን መኪና ለመከታተል ፋቲህ ጓደኛውን እስክንድርን ለማግኘት ሐሳብ ያቀርባል። እስክንድር በፖሊስ ዘመድና ብዙ ግንኙነት ያሉት በመሆኑ ሊረዳቸው ይችላል። ወደ ወደቡ ሲደርሱ እስክንድር በጀርባ ላይ ይጠብቃቸው ያገኙታል። ከተዋወቁ በኋላ ወደ ጀልባው ይጋብዛቸዋል። ኩምሩ በእለቱ አሁንም ፍርድ ቤት እንዳላት በማወቅ ታመነታለች። እናም ቪቭከት በተሻለ ፍጥነት እንዲያገኘው ትጎትተዋለች። ሆኖም እስክንድር ውጤቱን ከፈለገች አብራ መምጣት እንዳለበት ይጠይቃታል። ምንም አማራጭ ስለሌላት ኩምሩ ትስማማለች። መረጃውን እየጠበቁ ሳለ ፋቲህ በደብተር ላይ በጸጥታ የሆነ ነገር ሲጽፍ ይታያል። ነገር ግን ምን ላይ እየሰራ እንደሆነ ግልጽ አይደለም። ቪቭከት ወዲያውኑ ከመከታተል ይልቅ እስክንድር መጀመሪያ አሳ ለማጥመድ እንሄድ ብሎ ያቀርባል። ይህም ኩምሩን ሙሉ በሙሉ ያበሳጫታል። ለሷ ይህ ክስ መጪውን የወደፊት ህይወቷን ሊወስን ይችላል። ተስፋ ቆርታ እስክንድር ወደ ዘመዱ ደውሎ የቪቭከትን ቦታ ወዲያውኑ እንዲከታተል ታፋጥነዋለች። ምንም መረጃ ባለመምጣቱ ብስጭቷ እየጨመረ ይሄዳል።
እናም ቁጣዋን ከፋቲና በእስክንድር ላይ መዋጣት ትጀምራለች። በብስጭቷ መካከል ኩምሩ የቀረጸችውን ቪዲዮ ታሳያቸዋለች። ለሷ በድንገት እስክንድር ቪዲዮውን በፍጥነት መርምሮ ቪቭከት የት ሊሆን እንደሚችል ማወቅ ይቻላል። ወደ ቦታው ሲደርሱ እስክንድር ደህና ስላልተስማማው ፋቲ እሱን በመኪናው ውስጥ እንዲቆይ ይጠብቀዋል። እሱና ኩምሩ ደግሞ ቦታውን በእግር ይፈልጋሉ። እየጨፈሩ ባሉ ህዝቦች መካከል ሲራመዱ ድባቡ በዝግታ ያቀርርባቸዋል። በዚያ ቅጽበት መካከላቸው የሆነ ሞቅ ያለና ያልተነገረ ነገር ማደግ ይጀምራል። ብዙ ሳይቆይ ቪቭከት ከሌላ ሴት ጋር ወደ አቅራቢያ ህንጻ ሲራመድ ያዩታል። ኩምሩ አሁንም ሊፍት ለመውጣት ስለምትፈራ በደረጃ ለመውጣት ትሞክራለች። እርምጃዋ ድካሚ ነው። ወደ ላይ ሲደርሰውም የቪቭከት አቅጣጫ ስታስተውል ነገሩን የከፋ የሚያደርገውን እስክንድር አሁንም ተኝቶበት ያለውን የፋቲ መኪና አላግባብ በመቆሙ ምክንያት ተጎትቶ ይወሰዳል። የሆነውን ሲረዱ ፋቲና ኩምሩ ወደ መኪናው ማረፊያ ይቸኩላሉ። መኪናውን እስኪለቀቅ እየጠበቁ ሳለ ፋቲህ በደብተሩ ላይ መጻፉን ይገነጥላል። ኩምሩ ምን እየጻፈ እንደሆነ ስትጠይቀው በፍጥነት ርዕሱን ይቀይራል። ብዙ ሳይቆይ እስክንድር ይደርሳል። በፖሊስ ሰራዊት ውስጥ ባለው ዘመዱ እርዳታ መኪናውን ማስለቀቅ ይችላሉ። በስተመጨረሻም ከሰዓታት በኋላ ስለ ቪቭከት መኖሪያ አዲስ መረጃን እንደሚደርሳቸው ቃል ይገባል። በድንገት ለእስክንድር ስለ ሜልተም ሰርግ የሚያስታውስ ጥሪ ይደርሰዋል። እንደገና ያቺው ሜልተም የኩምሩ የቅርብ ጓደኛ ነች። ኩምሩ ለፋቲህ እናቷን የመጎብኘት እቅዷን ጨምሮ የዕለቱን ሙሉ መርሃ ግብር ታሳያቸዋለች። አብረው ጊዜ ማሳለፋቸውን ሲቀጥሉ ስለ ህይወታቸውን ማውራት ይጀምራሉ። ኩምሩ ከ15 ዓመታት በፊት አባቷን ያጣችበትን ህመም ታካፍላለች። እስካሁንም በከፍተኛ ሁኔታ የሚነካ ቁስል ነው። በመቀጠልም የአባቱን ቢዝነስ በቀላሉ መረከብ ሲችል ፋቲህ ለምን ሙዚቀኛ መሆን እንደመረጠ ትጠይቀዋለች። ፋቲህ እውነተኛ ደስታ በገንዘብ ሊገዛ እንደማይቻል ያብራራል። እውነተኛ ፍቅር ሊብራራ የማይችል የማይሰማ ብቻ እንደሆነ ያምናል። በዚሁ ቅጽበት በመካከላቸው የሆነ ነገር ማደግ ይጀምራል። አይኖቻቸውን ያገናኛሉ። እናም ለስላሳ ፍንጣቂ መፈጠር ይጀምራል። ግልጽ ይሆናል። በመርሃ ግብራቸው መሰረት ኩምሩ ወደዚያ ከማምራታቸው በፊት ፋቲህን እና እስክንድር እናቷን ዘይነብ እንዲጎበኙ ትጋብዛቸዋለች። እሷና ፋቲ በትንሽ ስጦታ የሚሆን ምግብ ለመግዛት በአንድ ሱቅ አጠገብ ይቆማሉ። በመንገድ ላይ ኩምሩ ያልተጠበቀ ሁኔታ ከጉልሱም ጋር ትገናኛለች። ከተገናኙ በኋላ ጉልሱም እንደገና ስለ ሜልተም ሰርግ ታስታውሳታለች። ኩምሩ ሁለቱን ለማስታስወግድ ስለነበር ምክንያት ለመፈለግ ትሞክራለች። ወደ መኪናው ሲራመዱ ጉልሱም በካዥዋል ሁኔታ ኩምሩ ለፋቲ ስሜት እንዳላት ትጠይቀዋለች። መጀመሪያ ላይ ኩምሩ ለመቀበል ፈቃደኛ አትሆንም። ነገር ግን ጉልሱም በጨዋታ መልክ እሷን ራሷ ፋቲ ልትከተለው እንደምትችል ስትናገር ኩምሩ ወዲያውኑ በግልጽ በድንጋጤ ምላሽ ትሰጣለች። እውነተኛዋ ስሜቷም ታሳያለች። ኩምሩ በመጪው የፍርድ ቤት መርሃ ግብሮች ምክንያት በግፊት ውስጥ እንደሆነች ይታወቃል። በተመሳሳይ ጊዜ ፋቲን ወደ ኋላ ላይ ከዶጋን ጋር ዝግጅት ስላለው ከጊዜ ጋር እየተሽቀዳደመ ነው። ነገሮች በጣም ከተጨናነቁ እቅዱ እስክንድር ኩምሩን እንዲነዳት፣ ፋቲህና ዶጋን ደግሞ በእስክንድር ቫን መኪና ወደ ኮንሰርቱ እንዲሄዱ ነው። ዘይነብ ዘና የምትልበት የባህር ዳርቻ ላይ ሲደርሱ ኩምሩ ወዲያውኑ ወደ እናቷ ከመቅረብ ይልቅ መኪናውን ውስጥ ለመቆየት ትመርጣለች። ጉልስምና እስክንድር ወደ ዘይነብ ሄደው ሰላምታ የሚሰጡ ናቸው። ፋቲህ ለምን እናቷን እንደምታስወግድ ሲጠይቃት ኩምሩ በመጨረሻ አሁንም የሚያሳድዷትን ህመም የበዛባቸውን ትዝታዎችና ኢዝሚርን በጣም እንድትጠላ ያደረጋትን ምክንያት ትናገራለች። ከዓመታት በፊት አባቷ በኢስታንቡል ውስጥ የመንግስት ባለስልጣን ሆኖ ይሰራ ነበር። እናቷ ደግሞ የኢዝሚር ሰው ነበረች። ዘይነብ ባሏን ወደ ኢዝሚር እንዲዘዋወር እስካሳመነችው ድረስ ቤተሰባቸው አንዴ በደስታ ይኖር ነበር። ከዚያ ቅጽበት ጀምሮ ሁሉም ነገር ተበታተነ። በታማኝነቱና በቦታው ምክንያት የኩምሩ አባት ኃይለኛ ጠላቶችን ያፈራ። በመጨረሻም በሙስና ተከሰሰ። እናም ጫናውን ስሜታዊ ህይወቱን አበላሸው። ህይወቱን እስኪያልፍ ድረስ ከዚያ ጊዜ ጀምሮ ኩምሩ ለተፈጠረው ነገር ሁሉ እናቷን ተወቅሳለች። ፋቲህን ለዘይነብ ካስተዋወቀች በኋላ ኩምሩ የመልተምን ሰርግ አንስታ ከቤት ውጭ ስትቀበል እናቷን የምትለብሰውን ልብስ እንድታመጣለት ትጠይቀዋለች። ነገር ግን ልጅቷን ለ3 ዓመታት እንዳላየች እናት ዘይነብ ጥቂት ቆየት እንዳሉ ትለምናቸዋለች። በክፍሉ ውስጥ ፋቲህ ኩምሩን ካለፈው ታሪኳ ጋር ሰላም እንድታወርድና እናቷን በመወቆሷን እንድታቆም በለስላሳ ሁኔታ ያበረታታታል።
በመጀመሪያ ምርኩዝ ሲያይ የማን እንደሆነ ለማወቅ ጉጉት ያድርበታል። ያ ጥያቄ ኩምሩ የህይወቷን በጣም ህመም የበዛበት ትዝታ እንድታካፍል ይመራታል። አብዝታ የምትወደውን ሜቴ የተባለ ፍቅረኛ ነበራት። ያለምንም ማስጠንቀቂያ ተለያየች። በኋላም ሌላ ሴት አገባ። ግራ የተጋባችውና ልቧ የተሰበረው ኩምሩ አታሎኝ ብላ በማመን ታጋፍጠዋለች። እሱ ካደው። ነገር ግን በአንድ ቀን ከሌላ ሴት ጋር በፍቅር ሲሆን አየችው። በዚያም ቅጽበት ቁጥጥር አጣ ከባድ አደጋ ያጋጠማት። ኩምሩ በተጨማሪም ሜቴ እዚያ እስከሚደርስ ድረስ ስለምታውቅ በሜልቴም ሰርግ ላይ ለመገኘች በጭራሽ እንዳልፈለገች ታምናለች። ዘይነብ ኩምሩን አባቷ ጋር በነበራት እጮኝነት ወቅት የለበሰችውን ልብስ ታቀርብለታለች። ልብሱ ለሷ ጥልቅ ስሜቱን ትርጉሙም ትነግረዋለች። በዚያ ቅጽበት ኩምሩ እናቷ ይህ ሁልጊዜ የራስዋን ሐዘን እና ናፍቆት በጸጥታ ይዛ እንደነበር በመጨረሻም ትረዳለች። በሌላ በኩል ፋቲ ለኮንሰርቱ እንዲዘጋጅ ከሚያስታውሰው ከዶጋን ጋር ይደርሳል። ህልሙን በማሳደድ በሚፈልግ ፋቲ ለኩምሩን ለመሰናበት ያቅዳል። ነገር ግን ልብሷን ለብሳ ባያት ቅጽበት ውስጥ በሱ ውስጥ የሆነ ነገር ይለወጣል። የእሷ አረጋ ያለ መገኘትና ጸጥተኛ ውበት ሙሉ በሙሉ ይማርከዋል። በመጨረሻም ከዶጋን ጋር ሄዶ ከማቅረብ ይልቅ ከኩምሩ ጋር ለመቆየት ይመርጣል። የሄለን የፍቺ ችሎት ሰዓት እንደቀረበ ሲመጣ ኩምሩ ቬቭከት አስቀድሞ የጻፈችውን ቁጥሮች ምን ማለት እንደሆነ ለማስረዳት እየሞከረች ከጊዜ ወደ ጊዜ ትጨነቃለች። ከዚያ በዘይነብና በጓደኛዋ መካከል የተደረገውን የስልክ ጨዋታ ካዳመጠች በኋላ ኩምሩ ቁጥሮችን በከተማ ከሚገኝ የጎዳና ስም ያመለክቱ መሆናቸውን በመጨረሻ ትረዳለች። እስክንድር ኩምሩና ፋቲ ቀጥታ ወደ ፍርድ ቤት እንዲሄዱ፣ እሱና ዘይነብ ደግሞ አድራሻቸውን ራሳቸውን ለማጋለጥ እንዲሄዱ ሐሳብ ያቀርባል። በመንገድ ላይ ፋቲ ለሴት ተተውኩኝ ብሎ ቁጣውን ከሚያወጣው ከዶጋን ሌላ ጥሪ ደርሰዋል። ነገር ግን ቆንጆዋን ጉልስም ሲያይ ቁጣውን በፍጥነት ይጠፋል። በተመሳሳይ ጊዜ እስክንድርና ዘይነብም እየተቀራረቡ ይሄዳሉ። ብዙ ሳይቆይ ቬቭከት ማራኪ የሆነ ሴት ጋር ሲራመድ ያዩታል። በሁለቱም ፎቶዎች አንስተው በፍርድ ቤት ከፋቲና ከሄለን ጋር እየጠበቀች ያለችው ለኩምሩ ወዲያውን ይልካሉ። በመጀመሪያ ላይ ኩምሩ ፎቶዎችን ለሄለን ለማሳየት ታመነታለች። ነገር ግን ለወደፊት ህይወቷ ትክክለኛ ነገር መሆኑን በማወቅ በመጨረሻ ላይ ማስረጃውን ታሳያታለች። ችሎቱን ካለቀ በኋላ ጉልሱም ሁሉም ሰው በካፌና ዘና እንዲል ትጋብዛለች። ዶጋን በኮንሰርቱ ላይ ስለማቅረብ አብዝቶ ያስብ የነበረ ቢሆንም አሁን ግን በሰርጉ ላይ ጉልሱምን ለማጀብ ይመርጣል። በካፌ ውስጥ ጉልሱምና ዶጋን በይፋ በመገናኘት መጀመራቸውን በደስታ ታውጃለች። የተበሳጨው ፋቲ በመጨረሻ ኩምሩ አሁንም ሜቴ ላይ ጥልቅ ቂም እንደያዘችና በሜልተም ሰርግ ላይ ለመገኘት እምቢ ያለችበት እውነተኛ ምክንያት እሱ እንደሆነ ይገልጻል። ጉልሶም በዚህ መገለጥ ትጎዳለች። ኩምሩ አሁንም ይህን ያለመም ይዛለች ብላ ማማነቅቷታል። ሜቴ አሁን ያለችውን ሚስቱን ያገባው ከተለያዩ በኋላ እንደሆነ ታስታውሳለች። ቢሆንም እንኳን ኩምሩ ለመቀበል ፈቃደኛ አትሆንም። እናም ጉልሶም እንደ ዶጋን ባለው አስተማማኝ ባልሆነ ሰው በመውደቋ በጽኑ ትፈርድባታለች። የፋቲ መኪና እንደገና ተጎትቶ ሲወሰድ ነገሮች ሌላ አቅጣጫ ይይዛሉ። ላፕቶፖቿና አስፈላጊ የሥራ ሰነዶቿ አሁንም ውስጥ በመሆናቸው ለኩምሩ ድንጋጤ ይገባለታል። በድንገት የትራፊክ አደጋ ይከሰታል። ይህም ከሀገር ውስጥ ፖሊስ ጋር እንዲጋጠማቸው ያደርጋቸዋል። እድል ሆኖ ሌላኛው ወገን ገዳዩን በሰላም ለመጨረስ ይስማማል። ይህም ኩምሩ ነፃ ሆና እንድትሄድ ያደርጋታል። ለድንጋጤዋ በአደጋው ውስጥ የተሳተፈው ሰው በሜልተም ሰርግ ላይ እንዲቀርብ የተመደበው ሙዚቀኛ ሆኖ ይገኛል። ከተከሰተው ነገር ሁሉ በኋላ ኩምሩ ከእንግዲህ የዚህችን ከተማ አካል እንዳልሆነች ትረዳለች። በዚያው ዕለት ወደ ኢስታንቡል ለመመለስ ትወስናለች። ፋቲ ምን እንደሚል ወይም እንደሚያደርግ እርግጠኛ ሳይሆን አብረው ላሳለፋቸው አጫጭር ነገር ግን ትርጉም ያላቸው ቅጽበቶች በቀጥታ እያመሰገናት ስትሄድ ያያታል። ወደ ኤርፖርት በሚሄደው መንገድ ላይ ኩምሩ በድንገት ከሄለን ጥሪ ይደርሳታል። ስለ ቬቭከት ሙሉ በሙሉ ተሳስታ እንደነበር ታስረዳታለች። አብራው የታየችው ሴት በእርግጥ አፓርትመንት ስላቀረበችለት የድሮ ጓደኛው ልጅ ነበረች። በዚያ ምክንያት ሄለንና ቬቭከት ፍቻቸውን ለመሰረዝ ይወስናሉ። መኪናውን ካስመለሰ በኋላ ፋቲ የውስጥ ባዶነት ይሰማዋል። ለአባቱ ለመመለስ ይወስናል። ሊወጣ ሲል በዶጋን ጉልሱም፣ እስክንድርና ዘይነብ መምጣት ይደነቃል። እነሱን ላግኝተው ወደ ሜልተም ሰርግ ለመምጣት መጥተዋል።
ከመሄዳቸው በፊት ጉልሱም ደስ የሚለውን ቅጽበት በሶሻል ሚዲያ ታካፍላለች። ኩምሩ ፖስቱን ስታይ ጥልቅ የጥፋተኛ ስሜት ይሰማታል። በዚያ ቅጽበት ኩምሩ ለኢዝሚር የነበራትን ጥላቻ ስለ ከተማዋ ሳይሆን ስለ ራሷ ያልተፈታ ህመም እንደነበረ በመጨረሻ ትረዳለች። አቅራቢያዋ የብስክሌት ፌስቲቫል እየተካሄደ ነው። እናም በድንገት እንደ ሐሳብ ይመጣላታል። ወደ ዝግጅቱ ሰራተኞች ቀርባ ሁኔታውን ታስረዳለች። በታሪኳ ተነክተውም ብስክሌት ሊያበድሯት ይስማማሉ። ፀሐይ መግባት ስትጀምር ኩምሩ በሜልተም ሰርግ ላይ በሰዓቱ ለመድረስ እሷን ትገፋታለች። ይህ በእንግዲህ እንዳለ ፋቲህና ሌሎቹ ጨምሮ እንግዶች ወደ ቦታው መድረስ ይጀምራሉ። አንድ በአንድ ለሙሽሪት መልካም ምኞታቸውን ያቀርባሉ። ብዙ ሳይቆይ ኩምሩ ጥላ ትመጣለች። እናም ለሁሉም ንግግር ለማድረግ ወደፊት ትወጣለች። በንግግሯ ለሜልተም ሙሉ ደስታን ትመኛለች። በስተመጨረሻም ጉልስምን እናቷንና ሜቴን ጨምሮ ለጓደኞቻቸው ሰዎች ሁሉ ይቅርታ ትጠይቃለች። ለረጅም ጊዜ ኢዝሚር በህመም ብቻ የተሞላች ቦታ እንደሆነች ታምን ነበር። ነገር ግን እሷ ራሷ ካገኘችው ፍቅር ጨምሮ በፍቅርና በሁለተኛ እድል የተሞላች ቦታዋ በመሆኗ ትረዳለች። በቃላቷ ተነክቶ ፋቲህ ወደፊት መጥቶ የውስጡን የያዘውን ስሜት በመጨረሻ ይናገራል። የመጨረሻውን የፍቅር መገለጫው ይሆን ዘንድ በተለየ ለኩምሩ የጻፈላትን ዘፈን ይዘፍናታል። ታሪኩም በዚህ ይደመድማል።